Easy Feedle. Amharic letters with stories. How? አስማተኛው ሀብሀብ። በአንድ መንደር ውስጥ የሚኖር ሃሩን የሚባል ደስተኛ ልጅ ነበር። መንደሩ አረንጓዴና በዘንባባ የተከበበ ነበር። ሃሩን ፍራፍሬ መብላት ይወዳል። በተለይ ሀብሀብ በጣም ነው የሚወደው። አንድ ፀሐያማ ቀን ወደ ገበያ ሲሄድ አንድ በጣም ትልቅ የሚያምር ሀብሀብ በጋሪ ላይ ተቀምጦ ያያል። እስካሁን አይቷቸው ከሚያውቃቸው ሀብሀቦች በጣም ትልቅ ነበር። ዋው! ይህን ሀብሀብ ወደ ቤት ይዤ መሄድ አለብኝ አለ ሃሩን በደስታ። ከዛ ሀብሀብ ወደሚሸጡት ሰውዬ እየሮጠ ሄደና ይሄ በጣም ትልቁ ሀብሀብ ስንት ነው ብሎ ጠየቃቸው። የኔ ልጅ ይሄ ሀብሀብ በጣም የተለየ ነው። ከገዛኸው ቤት ስትደርስ የሚያስገርም ነገር ያመጣልሃል አሉት። እና ሃሩን ያጠራቀመውን ሁሉንም ብር ለሰውየው ሰጣቸውና ሀብሀቡን ተቀበለ። ነገር ግን ሀብሀቡ በጣም ትልቅ ስለነበረ በጣም ይከብዳል። ሃሩን ግን ደስተኛ ስለነበረ እንደምንም እየተንገዳገደ ተሸክሞ ወደ ቤቱ ወሰደው። ቤቱ እንደደረሰ ጠረጴዛ ላይ ያስቀመጠው እና እንዴት የሚያምር ሀብሀብ ነው! በጣም እንደሚጣፍጥ እርግጠኛ ነኝ አለ ለራሱ። ወዲያው አንድ በጣም የሚገርም ነገር ተፈጠረ። ሀብሀቡ ትንሽ ተንቀሳቀሰ፣ ከዚያም ዘለለ። እንዴ ሲንቀሳቀስ ነው ያየሁት አለ ሃሩን አይኑን እያሸ። ምናልባትም ደክሞኝ ይሆናል ሲል አሰበ። ከዛ ግን ሀብሀቡ ሁለት ቆንጆ አይኖች እና የሚስቅ አፍ ከፊቱ ላይ ታዩ። ሰላም ሃሩን አለው ሀብሀቡ። ሃሩን በጣም ገርሞት አፉን ከፈተ። እንዴ ማውራት ትችላለህ? አዎ እኔ አስማተኛው ሀብሀብ እባላለሁ። እንዲሆንልህ የምትፈልገው ነገር ካለ ንገረኝ እና እኔ እንዲሆንልህ አደርጋለሁ አለው። ሃሩን በጣም ተደሰተ። የምፈልገው ማንኛውም ነገር መጠየቅ እችላለሁ ብሎ ጠየቀ። አስማተኛው ሀብሀብ አዎ አለው አንገቱን እያነቃነቀ። ሃሩን አሰበና አንድ ሐሳብ መጣለት። እኔ የምፈልገው እኛ ሰፈር ላሉት ሰዎች ሁሉ የሚበቃ የሚጣፍጥ የማያልቅ የሀብሀብ ዛፍ ነው አለ። አስማተኛው ሀብሀብ እሺ አለና በአስማት ሲል በድንገት መሬቱ ተንቀጠቀጠ። ከሃሩን ቤት አጠገብ ትልቅ የሀብሀብ ዛፍ ብቅ አለ። የሰፈሩ ሰዎች ሁሉ የሮጡ ከቤታቸው ወጡ ምን እንደሆነ ለማየት። በሚያስደንቅ ሁኔታ ሜዳው ሁሉ በሀብሀብ ዛፍ ተሞልቷል። ዛፎቹ ላይ ትላልቅ ሀብሀቦች ተንጠልጥለዋል። ይህን ያየ አንድ ሽማግሌ ሰውዬ ቆይ ግን እኮ ሀብሀብ የሚበቅለው መሬት ላይ ነው እንጂ ዛፍ ላይ አይደለም አሉ። ግን እነዚህ አስማተኛ ዛፎች ናቸው። ለመበላት የደረሱ ሀብሀቦችን ሲያዩ የሰፈሩ ልጆች ሁሉ በደስታ ዘለሉ። ለዘላለም የሚበሉት የማያልቅ ጣፋጭ ሀብሀብ ስላገኙ የሰፈሩ ሰዎች ሁሉ ተደሰቱ። የዛን ቀን ምሽት ሃሩን ዛፉ ስር ተቀምጦ የሚጣፍጥ ሀብሀብ እየበላ አመሰግናለሁ አስማተኛው ሀብሀብ አለ ድምፁን ዝቅ አድርጎ። That was a fun story. Now let's explore some fun questions. Did you notice a special letter written in a different color? What letter was it? Ha! That's right. Which fruit was the story about? Can you find it? Apple. Oops! That's a great fruit, but our story was about a different one. Try again. Hab. Yes, you got it. It is juicy and sweet. Can you say it again? Hab. Amazing. What other words do you know that start with ha? Comment below. Type today's letter in the comments if you learned something new today. If you like the story, hit the subscribe button and watch more of our videos. See you next time.